ሰላም እንደምን ሰነበታችሁ የተከበራችሁና የተወደዳችሁ የዚህ ዩቲዩብ ቻናል ተከታታዮች ዛሬ እንደተለመደው በሌላ አዲስ ቪዲዮ ተገናኝተናል። ዛሬ ላሳያችሁ የፈለኩት ኤሚስ ውስጥ ገብታችሁ እንዴት የትምህርት ቤቶችን አካውንት መክፈት እንደምትችሉ እንዲሁም ደግሞ ለትምህርት ቤቶች እንዴት ሮል አሳይን ማድረግ እንደምትችሉ ይሆናል። ስለዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁኝ። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ፣ ቻናሉን አበረታቱልኝ። ቪዲዮውን ደግሞ ከወደዳችሁት ላይክ ማድረግ እንዳትረሱ፣ እንዲሁም አስተማሪ ነው ብዬ ስለማስብ ለሌሎች ሼር በማድረግ እንዲማሩበት አድርጉ። አሁንም በድጋሜ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋበዝኩ። እንግዲህ ኤምኤስ አካውንት ለመክፈት መጀመሪያ የአይፒ አድሬስ በዚህ መልኩ ታስገባላችሁ ወይም ይሄን አይፒ አድሬስ ካስገባችሁ በኋላ ሰርች ታደርጋላችሁ። ሰርች ስታደርጉ የምታዩት ኢንተርፌስ ይመጣላችኋል። ስለዚህ እዚህ ጋር መጀመሪያ በወረዳው አካውንት መግባት ይጠበቅብናል ማለት ነው። ስለዚህ እኔ በራሳችን ወረዳ አካውንት ገባና የአንድ ትምህርት ቤት አካውንት ከፍታለሁ ማለት ነው። እንዲሁም ሮል አሳይን አደርጋለሁ። ስለዚህ ወደ ራሳችን አካውንት እንግባ። ስለዚህ የትምህርት ቤታችን አካውንት በትክክል ከጻፍን በኋላ ፓስወርዱን በትክክል እናስገባለን። ከዛ እዚህ ጋር እንደምትመለከቱት እዚህ ጋር ካፕቻ አለ። ካፕቻዋ ከተወሰነ ሰከንድ በኋላ ኤክስፓየር ስለምታደርግ ትንሽ ከቆያችሁበት ሌላ ሪጀነሬት እንዲያደርግላችሁ ክሊክ ታደርጋላችሁ ማለት ነው። ከዛ በኋላ ክሊክ ካደረጋችሁ በኋላ ካፕቻውን በትክክል ታስገባላችሁ። ከዛ ሎጊን የሚለውን ክሊክ እናደርጋለን። ከዛ በዚህ መልኩ የወረዳው አካውንት ይመጣልናል ማለት ነው። ስለዚህ አሁን የሚጠበቅብን ምንድነው? እዚህ ጋር ከገባን በኋላ አውተንቲኬሽን የሚለው ላይ ክሊክ እናደርጋለን። እዚህ ጋር ክሊክ ስናደርግ ኦርጋናይዜሽን ማኔጅመንት እንዲሁም ዩዘር ማኔጅመንት የሚሉ ኦፕሽኖች ይመጡልናል። ከነዚህ ውስጥ ዩዘር ማኔጅመንት የሚለውን ክሊክ እናደርጋለን። ክሊክ ካደረግን በኋላ በወረዳው ስር ያሉ ትምህርት ቤቶችን ዝርዝር ያመጣልናል ማለት ነው። ስለዚህ እዚህ ጋር አንድ ትምህርት ቤት እንክፈትና እዚህ ጋር እንደምታዩት ኡመር ድሮራ የሚል ትምህርት ቤት አለ። የዚህ የኡመር ድሮራን ትምህርት ቤት አካውንት ከፍተን ሮል አሳይን እናደርጋለን። አካውንቱን ለመክፈት መጀመሪያ ምንድነው የምናደርገው? የትምህርት ቤቱን ስም ክሊክ ካደረግን በኋላ እዚህ ጋር መተን አድ ዩዘር እንለዋለን። አድ ዩዘር ስንለው ይሄንን ያመጣልናል። ስለዚህ እዚህ ጋር ምን ይላል? ፕሌስ ኢንተር ዘ ኒው ዩዘር ኔም ይላል። አዲስ ዩዘር ኔም አስገቡ ይላል። እናንተ ሁለት አይነት አማራጭ አላችሁ። እናንተ ከፈለጋችሁ በራሳችሁ ሰጣችሁ ዩዘር ኔም መክፈት ትችላላችሁ ወይም ሰጣችሁ እንዲከፍትላችሁ ማድረግ ትችላላችሁ። ካልሆነ ደግሞ ጀነሬት እንዲያደርግላችሁም እዚችን ክሊክ ማድረግ ትችላላችሁ ማለት ነው። ስለዚህ እስኪ ጀነሬት ዩዘር ኔም የሚለውን ክሊክ እናድርገው። በዚህ መልኩ ጀነሬት አድርጎልናል። ስለዚህ ይሄንንም መጠቀም ትችላላችሁ። እኔ ግን የትምህርት ቤቱን ስም ልጠቀም፣ የመጀመሪያውን ስም ኡመር ድሮራ ነው የሚለው። ስለዚህ ኡመር የሚለውን ልጠቀም። ስለዚህ ኡመር 63 የሚል ዩዘር ኔም ተጠቀምኩኝ ማለት ነው። ከዛ በኋላ ምንድነው የምናደርገው? ፉል ኔም እናስገባለን። ፉል ኔም የትምህርት ቤቱን ርዕሰ መምህር ሙሉ ስም እናስገባለን። የትምህርት ቤቱን ርዕሰ መምህር ስም ካስገባን በኋላ ፓስወርድ የግድ ማስገባት ይኖርብናል። እዚህ ጋር ፓስወርድ ስታስገቡ ስትሮንግ የሆነ ፓስወርድ መጠቀም አለባችሁ። አንዳንዴ ኢንስትራክሽኑንም ማንበብ ያስፈልጋል። ምንድነው? ከ8 ማነስ የለበትም፣ ከ15 ደግሞ መብለጥ የለበትም። ስለዚህ ወርዶችን መጠቀም አለባችሁ። ለምሳሌ አንድ ካፒታል ሌተር መጠቀም አለባችሁ። ስሞል ሌተር ወይም ሎወር ኬዝን መጠቀም አለባችሁ። ቁጥር መጠቀም አለባችሁ። እንዲሁም ደግሞ ፓንክቹዌሽን ይላል እዚህ ጋር ወይም ደግሞ ሌሎች ካራክተሮችን መጠቀም ይጠበቅባችኋል ማለት ነው። ስለዚህ እኔ አንድ ካፒታል ልጠቀም። ከዛ
ከዛ በኋላ at በዚህ መልኩ ሰጠሁት ማለት ነው። ከዛ በኋላ ኢሜል አድሬስ እናስገባለን። ትምህርት ቤቱ ኢሜል አድሬስ ካለው ኢሜል አድሬሱን እናስገባለን ማለት ነው። ካስገባን በኋላ ወደ ፎን ነምበር ይጠይቀናል። ኢሜል አድሬስ በነገራችን ላይ ማስገባት ይጠበቅባቸዋል። እዚህ ጋር ኢሜል አድሬስ እናስገባለን የትምህርት ቤቱን። ከዛ ኢሜል አድሬሱን ካስገባን በኋላ ስልክ ቁጥርን ይጠይቀናል። ስልክ ቁጥር እናስገባለን። ከዛ በኋላ ምንድነው በዚህ መልኩ አካውንቱን ክሬትን ወይም ደግሞ የሚፈልጉትን ኢንፎርሜሽን እዚህ ላይ ሰጥተናል። ከዛ ሴቭ ነው የምንለው። ሴቭ ስንለው ያው የትምህርት ቤቱ አካውንት ይከፈታል ማለት ነው። እዚህ ጋር ማስታወስ የምፈልገው ይሄንን ከሰጣችሁት በኋላ ኮፒ ፔስት ያደረጋችሁ ኤክሴል ላይ ለብቻ አስቀምጡት። የትምህርት ቤቱን ዩዘር ኔም፣ የመምህሩን ስም፣ ፓስወርዱን፣ ኢሜል አድሬሱን፣ ስልክ ቁጥሩን የሆነ ኤክሴል ከፍታችሁ ሴቭ አድርጉት። እስኪ ሴቭ እንበለውና እኔ እንደምትመለከቱት ኦፕሬሽን ሰክሰስፉል ይለኛል። እዚች ጋር ሴቭ ዩር ፓስወርድ ብሎ ይጠይቃችኋል። ሴቭ ዩር ፓስወርድ የሚለውን እዚህ ጋር ሴቭ ካላችሁት ያው ሴቭ ያደርገዋል። ሌላ ጊዜ ስትገቡ ምናልባት ፓስወርዱን መጻፍ ላይ ይጠበቅባችሁ ይችላል። ዩዘር ኔሙን ስታስገቡ ራሱ ያመጣላችኋል ማለት ነው። ይሄ የሚሆነው የራሳችሁ ታብሌት ወይም የራሳችሁ ኮምፒውተር ላይ ሲሆን ነው። ሌላ ታብሌት ላይ ወይም የሌላ ሰው ኮምፒውተር ላይ ከሆነ ግን ኖት ናው በሉት። ምክንያቱም ሴቭ ካደረጋችሁት ምናልባት ሌላ ጊዜ ገብቶ አክሰስ ሊያደርገው ስለሚችል ማለት ነው። ስለዚህ ኖት ናው የሚለውን ክሊክ እናደርጋለን። ከዛ እንደምትመለከቱት የትምህርት ቤቱ አካውንት በዚህ መሰረት ተከፍቷል። አሁን የሚቀረን ምንድነው? አሳይን ሮል ማድረግ ወይም ደግሞ ሮል አሳይን ማድረግ ነው። ይሄን ለማድረግ አሳይን ሮል የሚለው ላይ እንገባለን። ከዛ እዚህ ጋር choose a role ይላል። ክሊክ እናደርጋለን። እዚህ ጋር የትምህርት ቤት ሮል ስለሆነ ትምህርት ቤቱ ያለው ክሊክ አድርግና ምን አደርጋለሁ? እቺን ወደዚህኛው አመጣዋለሁኝ። ከዛ authorized user role የሚል አለ። እሱን ክሊክ አደርጋለሁ። ከዛ ምንድነው የምናደርገው? ሴቭ እናደርገዋለን ማለት ነው። authorized successful ይለኛል። ሎግ አውት ብዬ በዚህ በከፈትኩት ዩዘር ኔም ገብተን ደግሞ ቼክ እናደርጋለን ማለት ነው። እዚህ ጋር እንደምትመለከቱት ዩዘር ኔሙን በደንብ ካስገባን በኋላ ፓስወርዱን እንሰጠዋለን። እዚህ ጋር ካፕቻ ክሊክ እናደርግና ካፕቻው ከተወሰኑ ሰከንዶች በኋላ ኤክስፓየር ስለሚያደርግ ቶሎ ማስገባት ነው። ካልሆነ ደግሞ ክሊክ ስታደርጉት ሪጀነሬት ያደርግላችኋል። ስለዚህ በዚህ መልኩ ካፕቻውን እናስገባለን። ከዛ ሎጊን ናው የሚለውን ክሊክ እናደርጋለን። ከዛ በዚህ መልኩ የትምህርት ቤቱ አካውንት ተከፍቷል ማለት ነው። ስለዚህ የዚህ ትምህርት ቤት ርዕሰ መምህር እንግዲህ እዚህ ጋር ገብቶ ኢንስቲትዩሽን ላይ ትምህርት ቤቱን ዲቴል፣ ቴክስትቡክ፣ ሪሶርስ፣ ቢልዲንግ፣ ክላስሩም እንዲሁም ስታፍ ላይ ገብቶ የስታፍ መምህራኑን ቤዚክ ኢንፎርሜሽን፣ አሳይመንት፣ እዚህ ጋር ደግሞ የስቱደንቶችን ቤዚክ ኢንፎርሜሽን፣ ኢንሮልመንት ያስገባል ማለት ነው። ስለዚህ እንዴት ወይም ደግሞ የእነዚህ መረጃዎች እንዴት ማስገባት እንደምትችሉ ደግሞ በሌላ ተመሳሳይ ቪዲዮ የማሳያችሁ ይሆናል። አይ ቲንክ ቪዲዮ እንደወደዳችሁ ተስፋ አደርጋለሁኝ። አሁንም ቪዲዮውን ከወደዳችሁት ላይክ አድርጉልኝ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የሰብስክራይበር ቁጥሩን ከፍ አድርጉልኝ። ለሌሎች እንዲማሩበት ሼር አድርጉላቸው እላለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ቻው።